በታለን ማለት ነው ስለዚህ እኛ ምን እናረጋለን መሰላችሁ እናንተ እስከ ዛሬ ለአካባቢው ሰው ወደ አዳማ እንደሄደች አይደለ ስለዚህ ምን እናረጋለን እኛም አቃቤ ክስ እንዲመሰረት አድምጠኝ አድምጠኝ ተመስገን አድምጠኝ ስለዚህ አድምጠኝ እኔን አድምጡኝ ጣልቃ አትግቡ እኛ ምንድነው የምናረጋው ታምራት በቀጥታውን የምናረጋው ከናንተ በቂ መረጃ ወስደናል አሁን ከቅድም ጀምሮ ስትሉት የነበረው ነገር እያንዳንዱ ነገር ተቀርጿል እናንተ ምንድነው ያላችሁት የቤት ሰራተኛዋን ከ5 ወር በፊት ፍቃድ ሰጣችሁ እንደለቀቃችኋል ይቺ ነገር እንደማስረጃ ተያዘልኝ ከአፋችሁ አድምጡኛ አድምጡኝ የናንተን ቃል ነው የምፈልገው የናንተን ቃል እንደማመጥ እኮ ዛኮ ልንገር አይደለ ቤተሰቦቿ ጋር ከሄለች ትዳር መስረት አንደኛ በቃ እኔ የምፈልገው ምን እንደሆነ ታውቃለህ አድምጡኝ እሺ እኔን አድምጡኝ ከናንተ የምፈልገው እቺ ቃል መስጠታችኋል ነው ስለዚህ እኔ ምንድነው ማረጋውን አቃቤ ህግ ጋር እንሄዳለን አቃቤ ህግ ክስ ሲመሰርት ምንድነው የምናረጋው አዳማ ያሉ ቤተሰቦቿን እዛው አካባቢ እንደጠፋች በስነ ስርዓት እኔ ደግሞ ይሄንን ቪዲዮ እንደ ማስረጃ ለዛ አካባቢ ፖሊስም አሳልፌ ይሰጣለው የሷን ቤተሰቦች እንደ ማስረጃ መጠቀም ይችላሉ ስለዚህ ምርመራ ከዚህ ቤት ይጀመራል ለመጨረሻ ጊዜ እቺ ልጅ ታየችው መች ነው ብዙ ነገር መቼስ ታውቁታላችሁ እንዴት ውስብስብ ነገር እንደሆነ ምናልባት እቺ ልጅ አያርገውና ፈጣሪ ያርገውና የሆነ ነገር ሆና ከተገኘች ራሱ ማለት ነው ነገሮች እየከረሩ ነው የሚሄዱት ስለዚህ እናንተ እንደ ተጠርጣሪ ነው የምትታዩት በዚህ አጋጣሚ በህጋዊው አካል ከሄደ ተስተማልት እኮ ለኛ እኮ ልጃችን እኮ ነች አይደል እንዴ ልጃችን እኮ ነች ምንም አትሆንብን እንዴ እሱን እናናግረው ለብቻ ለምን እኔና አናግረው አይ ግድ የለም እኔ ይሻላለሁ እሱ ትንሽ ንግግር ብዙ ስለማይችል እኔ ይሻላለሁ ወይዘሮ ጥሩነሽ የርሱን ባለቤት አቶ ተመስገንን እናውራቸው ችኩል ነው እሱ ችኩል ይላል ንግግር ትልቅ ሰው ነው የተከበረ ባል ነው አይደል ባለቤቴን ማቀው እኔ ነኝ ተመስገን ዝም በል እስኪ እኔ ላዋራው ሲቀድም ስለ ፖሊስ ጣቢያ ስለ እስር ቤት ምናምን እሱም አንድ ያለኝ ነገር አለ ይሄ ነገር እውነት ሆኖ ካልተገኘ በፓትሮል እንትንላለ አይ ቲንክ ስታስፈራራኝ እኔን አናግረኝ ይኸውልህ ሚኪ እሱ ችኩል ነው ተናዶ ነው ወንድ ልጅ እኔ ቸኩያለሁ አሁን አንድ ጉዳይ ላይ ነው ካዘን ነው እናትክም አልሆንም እኔ እናት ይኖርሃል መቼስ አይደል እሱን ፖሊስን ፓትሮልም ያለው ያው አባወራ አይደል በር ተበርግሎም ሲገባ ደንግጦ ነው ማይሆንም ስም ማጥፋት ብሎ ነው ስለዚህ ታገሰው ትንሽ ወይዘሮ ጥሩነሽ እኔን አናግረኝ ልጄ እኔ ንግግር ይውጡ እባክዎትን ወይዘሮ ጥሩነሽ እሱን ነው ማወራው እሱን ነው ማናገር የምፈልገው 5 ደቂቃ እየለመንኩ ነው እሱ በቃ ካልሆነ ታምራት የምንፈልገው መረጃ አግኝተናል ካሜራውን ሰብስበ እንሂድ ምንም ለምን እንደሆነ ታውቃለህ የቃል ሰጥቷል ይሄን ቃላቸውን እንፈልገዋለን እኛ በስነ ስርዓት ደስታን እንፈልጋታለን በስነ ስርዓት ደስታን ስለዚህ ግን ይሄ ነገር መቀረጽ እኛ አሁን እኮ እናንተ ማገዛችሁ እኮ አንዴ ከኔ ጋር ታወራለህ ወይዘሮ ጥሩነሽ ይውጡ አንዴ ና እዚህ ጋር ስሜት አያቱን ችኩላቱን እዚህ ጋር ነው ና እዚህ ጋር ተመስገን እንዴት ነህ ካንተ ጋር የተወሰነ ነገር እንጫወት ይኸውልህ እዚህ ቤት የሆነ እውነት እንደተደበቀ ግልጽ ነው ምክንያቱም ከፈለክ ካሜራውን አጥፍተን ማውራት እንችላለን አንተ ብቻ ተረጋጋ ይኸውልህ ብዙ መዘዞች ሊመጡ ይችላሉ አንተ የምታውቀውን ነገር ንገረን ባለቤትህን ተዋትና የምታውቀውን ይሄ ካሜራውን ቪዲዮን አጥፍተን እንሄዳለን እኛ የምንፈልገው እውነቱን ከነገርከን ይኸው መቅረጽም እናቆማለን ከፈለክ ካሜራውን እናስጠፋልሃለን እስካሁን የቀረጽነውንም መደለት እንችላለን ይኸውልህ ማን ያልከኝ ነበር ስምን ሚኪያስ ልጅ ሚኪያስ ይኸውልህ አዎ ደስታ የቤት ውስጥ የለችም ቅድም እንዳይነገርንህ እናትና አባቴ ናፍቀውኛል ብላ አዳማ እንደሄደች ነው እዛም ደግሞ ጠይቀን መተናል ላልከው ደግሞ ያው ትልቅ ልጅ ነች ያው እንደኛ ወግ ማረግ አይታም ይሆናል በቃ ችግር የለውም ወግ ማረግ አይታም ሊሆን ይችላል ነው አያልከ ያለው በጣም ጥሩ ስለዚህ ካሁን ባላ ብለምነኝ ምን ብትለኝ አልሰማም አልቀበልም እንደዛ ምትል ከሆነ ይኸውልህ የሷ ቤተሰቦች ክስ መስርተዋል አዳማ የምን ክስ ክስ መስርተዋል ማለት ደስታን ፖሊሶች እያፈላለጓን ነው ነገር ግን ጉዳዩ ወደ አዲስ አበባ አልመጣም ስለዚህ የሷ ቤተሰቦች ደስታ የምትሰራበትን ቤት አያውቁ
እናንተም በዝና ነው የሚያውቋችሁ፣ በስም በምናምን በመልክ ነው የሚያውቋችሁ። መቼስ አዲስ አበባ ውስጥ አንድ ፎቶ ይዘ የእገሌ ቤት የዚህ ሰውዬ ቤት የት ነው ብትል ከባድ ነው እኮ። አድምጠኝ። ስለዚህ እኛ ደግሞ የእናንተን ቤት በቀላሉ ነው ያገኘነው፣ በቀላሉ ካለምንም እንግልት። ስለዚህ የነሱ ቤተሰብ የእናንተን ቤት ስለማያውቅ ነው እስከዛሬ ነገሮችም የተንጓተቱት። የእናንተን ቤት ካወቁ ደስታ ለመጨረሻ ጊዜ የታየችው መች ነው? ስልክ እኮ ትደውልላቸዋለች እኮ ደህንነቷን እኮ እዚህ። በጣም ጥሩ አቶ ተመስገን፣ ቀጥታ አድራሻውን ለነሱ ነው የምንሰጠው ከነ ቤት ቁጥራችሁ እያንዳንዱ ነገር። ቀጣይ ፓትሮል ያልከው ፓትሮሉ ለሱ ሳይሆን እዚህ መጥቶ ስራ ይጀምራል። ችግር የለም፣ ነገሮች በህጋዊ መንገድ ይሆናሉ። ህጋዊ ሰዎች ከሆናችሁ ማንም አያስራችሁም። ህጋዊ ሰዎች አይደላችሁ ማንም አያስራችሁም። እሱማ አሁን ህጋዊ ነን እኮ። ግን ደግሞ ያው ምንድነው ያው አለ አይደለ ካሜራውን እናጥፋና። ኦኬ ካሜራውን እናጥፋው። ይጥፋልን ካሜራው። እሺ ከዛ በተረጋጋ ብንነጋገር አይሻልም? ይቻላል። በር የምትፈልግ ከሆነ ችግር የለም እሰጥሃለሁ። ቆይ ተረጋጋ። እሺ ካሜራውን እናጠፋላለን። ካሜራውን አጥፉለት። ካሜራውን ይሄንንም እናጠፋላለን። ጠፍቷል። ስለዚህ አሁን ማውራት እንችላለን። ደስታ ዘመድ ጋር ነው ያለችው። እናትና አባቷ ጋር ነው ያለችው። ዘመድ ጋር ነው ያለችው። የት? እዚሁ ቅርብ ነው ያለችው ዘመድ ጋር። የማን ዘመድ? የእናንተ ነው? አዎ የእኛ ቅርብ ዘመድ ነው ያለችው። መቼ ነው ከዚህ ቤት ሄደችው? አምስት ወር አይሆናት እንካለ ቢያንስ 5 ወር 5 ወር እየተርበተበትክ ነው። ምንድን ነው ዋሻኝ ነገር? አረ ምንም አልዋሻውም። ይኸው እየነገርኩ ነው ያለሁት። ሲተረጋጋ እጅ ራሱ እንትን እየሆነ ነው፣ እየተንቀጠቀጠ ነው። አረ አልተንቀጠቀጠም። እባክህን ተረጋጋ። ተረጋግተህ ነገር እዚህ ዘመድ ጋር ነች። አዎ እዚህ ቅርብ ነው ያለችው። እንዴት ነው ያስቀመጣችኋት? አስራችኋታል? ምንድን ነው አልገባኝ። አረ አይደለም እዚህ እንትን ሌላ የሚሰራ ስራ ስለነበረ እዛ አንድ ትሰራላቸው ልከናት ነው። እየዋሸኝ ከሆነ ግን አረ አይደለም አልዋሸሁም። እዚህ እንትን እኛ ጋር ስራ ስለጨረሰች እዛ ዘመድ ጋር ስላለ ደግሞ አይደለም መዋሸት አስፈልገ። ለምን ዋሻችሁት? እሱ ያው አይደለም ያው አይደለም እኮ ያው ተረዳኸኝ አይደል? በቃ ትንሽ ጭንቅላት እየተጨነቀ ስለሆነ ትንሽ እረፍት ላድርግ። በቃ ብትወጡልኝ ትንሽ እረፍት ባለ። ተረጋጋ አቶ ተመስገን። አሁን እያወራህ ያለው ነገር ካሜራውን ሲጀመር ካሜራማን አላጠፋውም፣ እየቀረጸ ነበር። ቁጭ በል። ይሄም እየቀረጸ ነበር። ተመልከት። ሳውንድ እየቀረጸ ነው እያንዳንዱ ነገር። ቁጭ በል። ዘመድ ጋር ነው አይደል ያልከው? ዘመድ ጋር ነው ያልከው? አይደለም። ምን ብለህ ነበረ? ካሜራውን አጠፋለሁኝ፣ ሳውንድን ማጠፋለሁ። ሐሳቤን ቀየርኩ። ያን ሁሉ ነገር አንዴ አስገባት። እሷ እንዴት አስገደልከኝ? ምን አወራችሁ? ምን አላችሁ? ቆንጆ ነገር አውርተናል። እሺ ምን አላችሁ? ጥሩ ነው። አቶ ተመስገን ጥሩ ነገር ነግሮኛል። ምን አለ? ደስታ ገሯ እንደሄደች ነገር እንደዛ ተናንተ አልኩት። እንትን እንዳለች አዳማ እንደሄደች እናትና አባቷ ጋር እንደሄደች እዛም ከሌለች ደግሞ ያው እንደኛ አላ ወግ ማድረግ። አዳማ ሰፊ አይደለች እንደ ሀገሯ አግብታ ይሆናል ወልዳ ይሆናል። እኛ ምን እናውቃለን? ልክ እንደሱ ነው። እንደዛ ፈቃድ መስጠት ነው። እንደዛ አልኩት።
በድብቅ ካሜራ አጥፍተናል ብለን የድምጽ መቅጃውንም አቋርጠናል ብለን ስናናዝዘው ነበር። ግን የነገረን እውነት ግን ዘመድ ጋር እንደሄደች ነው። ልጅ ነግሬ አይደል ሚኪ ንግግር እኮ አይችልም። ሚኪያስ ልጅ ሚኪያስ እሱ ንግግር አይችልም ብዬ አይደል? ይቸኩላል፣ ይፈጥናል። እንዲሁ ነው ከኔ ጋርም እኮ የምንኖር እንዲሁ ችየው እንጂ እንደምታየው ነው። በቃ ንግግር አይችልም። ዝም ብሎ ያገኘው ማውራት ነው። የደስታ ቤተሰቦች መጀመሪያ እኔ ጋር ነበር የመጡት። ውድ ተመልካቾች ይሄ ጉዳይ በጎጆ ዩቲዩብ ቻናል ላይ ኬዙ እንዲያዝላቸው ነበር የፈለጉት። ነገር ግን እኔ ተናግሬ ያለው መጀመሪያም ላይ እንግዲህ ባጋጠመኝ ሐዘን እኔም በዚህ በኩል የጀመርኩት ኬዝ ስላለ እሱን ኬዝ እንግዲህ ከግብ ማድረስ ስላለብኝ ነው። ታምራት አንተም እንድትሰራ የፈለግኩት ለዛ ነው። እኔ የደስታ እናት በጣም ነው የሚያሳዝኑት። እያለቀሱ እባክህን ሚኪ የኔ ልጅ እባክህን ልጄን ፈልግልኝ እያሉ ነው እንትን ሲሉ የነበረው። ለማንኛውም እኔ የሚመለከተኛ አካል ጋር ደውላለሁ። አንተ ዘመድ ቤት ነች አይደል እያልክ ያለው? ስለዚህ ዘመድ ቤት ከሆነች ይዘን ትሄዳለህ። ልቀቁኝ። የት እንዳለች ትናገራላችሁ። ወይዘሮ ጥሩ ነሽ። ከአሁን በኋላ ጉዳዩን የሚይዘው የህግ አካል ነው፣ እኛ አይደለንም። ይቀመጡ። እኛ አይደለንም የምንይዘው ጉዳዩን የምንይዘው እኛ አይደለንም። ልጄ እኔን ስማኝ፣ እኔን አዳምጠኝ። ወይዘሮ ጥሩ ነሽ እሱ ዘመድ ጋር ነች ብሎ ቪዲዮ ሰርቷል። ስለዚህ ከፖሊስ ጋር ትነጋገራላችሁ። አሳልፈኝ እንሂድኛ። እኔ ላናግርህ። እኔን ስማኝ። ምንድነው የምናወራው? ስማኝ። ምንድነው የምናወራው? እኔ ላናግርህ። ምንድነው የምናወራው እኮ? እኔ ላስረዳህ ያለውን እኮ። ምኑን ነው የሚያስረዱኝ? ወይዘሮ ጥሩ ነሽ በልና አረፍ ብለን እውነቱን ትነግሪኛለሽ ወይስ ምንም እንነጋገረው ነገር የለም? እውነቱን ትናገራለሽ ወይስ ሌላ ነገር ውስጥ እንገባ? እውነቱን እነግርሃለሁ። ተረጋጋ። ተናገሪ። አረፍ በልና ተረጋግተህ አውራኝ ልጄ። እናት ከሆናሉ ና አረፍ በልና ልጄ። ታምራት አንተ አውራቸው አንዴ፣ እኔ መሄድ አለብኝ እዚህ። የኔ ልጅ አረፍ በለው አክክ። ይኸው ታምራት ከ5 ደቂቃ በላይ እንዳቆይ፣ ከ5 ደቂቃ በላይ እንዳቆይ። ውጪ ተከተልከኝ ምን ውስጥ እንደው ተመስገን አይለፍልህ። ውድ ተመልካቾቻችን እንዳያችሁት ሁሉ ነገር እንደተመለከታችሁ ነውና የነበረውን ነገር እያያችሁ ነበረ። ሚኪ ብዙ ነገሮችን አወጣል፣ ብዙ ነገሮችን አሰምቶናልና የተደበቁትን ነገሮች ብዙ መረጃዎችን ሰምተናል። ግን የነበረውን ነገር ሁሉ ነገር በጣም አሪፍ ነበረ። ግን እሱን ማቆየት አልቻልኩም እኔ፣ ምክንያቱም የተያዘው ጉዳይ ወይም ደግሞ እሱ ሀዘን ላይ ነበረ። በዛ ምክንያቶች እና ደግሞ ሌሎች ስራዎችን ማዘን ላይ ሆኖ ብዙ ስራዎችን እየሰራ ነበረና ከዚህ በላይ መቆየት አልቻለም። በጣም ቢዚ ነበረና ግን ለኔ ሰጦኝ ወዳለ አሁን በተጨማሪ ደግሞ ሌሎች ጋርዶችን ሁለት ጋርዶችን ለኔ አቁሞልኝ ወይም ደግሞ አዘጋጅቶልኝ ሄዷል እና እነሱ እንትን ብለን እኛም መረጃዎችን በደንብ እንጠይቃለን እናወራለንና ኬዙን ደግሞ እንደምታውቁት ነው የተጀመረው ኬዝ በጣም አስቸጋሪ በጣም ውስብስብ ነውና በጣም ላይ የተሞላበት ብዙ ጩኸት ብዙ ነገር ያለበት ስለሆነ የግዴታ ከኋላ ከካሜራ ጀርባ ሁለት ሰው ያስፈልገን ነበረ ጋርዶችና እነሱን አቁሞልኝ ሚኪ ሄዷልና ወደ እሱም ጥሩ ሁኔታ ላይ አልነበረምና በዛ ምክንያቶች እሱ አልተመቸውም። ቢሆንም ግን ባለችው ሰዓት ባለችው አጭር ጊዜ ብዙ ነገሮችን ብዙ ሁኔታዎችን ብዙ ክስተቶችን ብዙ መረጃ አውጥቶልን ሄደውና ያን በመረጃ በመንተን በማለት ከነሱ ጋር ከነ ወይዘሮ ጥሩነሽና ከአቶ ተመስገን ጋር ቆይታ እናድርጋለን። በሚኪ የነገሩትንም አንዳንድ ነገሮች ደግሞ እውነታውንም እናገራለን ብለው ስለተናገሩ እሱ ጋር ከነሱ ጋር በደም ቆይታ እናድርጋለንና ወደዛ ነው የምናልፈው። እሺ አሁን የምንፈልገው ወይዘሮ ደስታን ከየት እንዳደረጋችኋት ወይ ደግሞ የት እንደወሰዳችኋት እውነቱን ትክክለኛውን ነገር እንድትነግሩ የምንፈልገው። የት አካባቢ ነው ማለት ሩቅ ዘመድ ነው ያስቀመጣችኋት ወይስ የት ጋር ነው ያደረጋችኋት? ይኸውልህ እንግዲህ እኔ ልጅ ማንም አሁን ከ5 ወር በኋላ ነው እናንተ የመጣችሁት። ጥሩነሽ የክፍለ ሀገር ልጅ ስለሆነች ማንም መቶ እሷን የሚፈልግ ሰው ስለሌለ ማንም ስለሷ ጠይቆን የሚያውቅ ስላልነበር ትንሽ ተደናገጥን። ማንም ሰው ጠይቆን አያውቅም። 5 ወር ሆኖ እሷን የሚጠይቅም የለም ጠፋችም የሚል የለም ማንም ሰው የለም። ማንም የፈለጋ ሰው ስላልነበር ትንሽ ደንግጠን ነው
ያው እንግዲህ እንደምታየው ቤታችን ትልቅ ነው፣ ግቢያችንም ሰፊ ነው። ጊዜው ረጅም ጊዜ ሆኖታል። 1-5 ወር ሆኖታል። ትንሽ ረጅም ጊዜ ስለሆነ ትንሽ ያስፈራል። ከደስታ ጋር ትንሽ አለመግባባት ተፈጥሮ ነበር። አለች አንዱ ሰርቪስ ክፍል አስቀምጠናት ነው። እሺ ቆይ ግን አልገባኝም። ሰርቪስ ምናምን የምትይው የምን ሰርቪስ ነው የምታወሪው? ማለት ምን አይነት ሰርቪስ ነው እንደዚህ አይነት ነገር እንድታረጊ የፈለጋችሁት እናንተ? ምን አድርጋ ነው ሰርቪስ ውስጥ ያስገባችኋት? ለጊዜው ትንሽ መሽቶ ነበር ሰዓቱ። እንድትወጣም እንድትሄድም አልፈለኩም ነበር። ያው ሴት ልጅም ስለሆነች መሽቶም ስለነበረ ትንሽ ሰርቪስ ክፍል ውስጥ አንዱ ክፍል ውስጥ እንድትቀመጥ ፈልጌ አንዱ ክፍል አስቀምጫታለሁ። የምን ሰርቪስ ነው የምታወሪው? ምንድነው ሰርቪሱ? ማለት ከደስታ ጋር ምንድነው ሰርቪሱ የሚያገናኘው? እያልኩ ያለሁት ደስታን አግቻታለሁ። ኦኬ አልገባህም? በአጭር አማርኛ ነው እየነገርኩ ያለሁት። ደስታን አግቻታለሁ። በምን ምክንያት ነው ያገታችኋት? ምን ሰርታ ነው እስከ ማገት ከቤተሰብ ድረስ ከመለያየት የደረሳችሁበት? በምክንያት ነው። እሱ ምን ያደርግልሃል? ማገት ፈለኩ ያገትኳት እኮ። ያገታችሁበት ምክንያት ምንድን ነው? ምን ያደርግልሃል? እሱ ለኔ አታውልኝም። ዝም በል አንተ ነው ያውላ ጣጣ ያመጣህብኝ። አንተ በቀባጠርከው። ቆይ ካንተ ጋር አልጨረስኩም። እኔ አሁን ማወቅ የፈለኩት በምን ምክንያት ነው ደስታ የታገተችው? ሰርቪስ ክፍል ነገርኩህ እኮ። ማገት ፈለኩኝ። ሰርቪስ ክፍል አለኝ። ሰርቪስ ክፍል አገትኳት። ወይዘሮ ጥሩነሽ ማወቅ የፈለከው የት እንዳለች ነበር አይደል? ነገርኩህ። ወይዘሮ ጥሩነሽ እኔ አሁን እያልኩት ያለሁት ተረጋግቼ እያወራሁት ያለሁት እውነቱን እንዲነግሩኝ ነው። እኛ ምንለው እኔ ምለው በምን ምክንያት ነው የታገተችው? ወይም ደግሞ ሰርቪስ ውስጥ ያስቀመጣችኋት በምክንያቱ ምን ያደርግልሃል? አንድ ሰው እንግዲህ አንድ ክፍል ተዘግቶበት ረጅም ጊዜ ቆየ ማለት ታገተ ማለት ነው አይደል? የሰው ልጅ ምንም ሳይሰራ ይሄውም ሰራተኛ ነን ብላችሁ ከቤተሰቡ አምጥታችሁ አስገብታችሁ እያሰራችሁ ካለ ምንም ምክንያት እንዴት ነው ሰርቪስ ጋር ጥፋት ቅጣቷ ነው እኮ። ምን አይነት ጥፋት ብታጠፋ ነው ከቤተሰቧ ድረስ የተነጠለችው የታገተችው? ከቤተሰቧ የተነጠለችው ስራ ልትሰራ ነበር። ስራ ስትሰራ በአጋጣሚ ያጠፋችሁ ጥፋት እኔ ቅጣቷን ሰጠኋት እኮ። ጥፋቱ ምንድነው? እሱ እንዲነግሩ ዋናው ነጥብ እሱ ስለሆነ እሱ እንዲነግሩ የምንፈልገው ነው። ምን ያደርግልሃል? ቅጣቷ ለሚገባት ላጠፋችሁ ጥፋት የሚገባትን ቅጣት እየቀጣኋት ነው። ለኔ በጣም ነው የሚያስፈልገኝ። እኔ አሁን በትዕግስት እያወራሁት ነው። ወይዘሮ ጥሩነሽ እውነቱ ጥፋቱ ምንድነው? ልታስረኝ ነው? ምን ልታረገኝ ነው? እሱ አይቀርም። ጓደኛህም መጥቶ ዝቶ ሄደ። እሱ አይቀርም። መታሰር ካለበትም ህግ ማወቅ ካለበትም ወደ ህግ ቦታ ይኬዳል። ይሄን አንድ ነገር ልንገሩት። ኦኬ። ስለዚህ ምንድነው ያደረገውት? ምንድነው የሰራችው? ምንድነው ያጠፋችው? ጥፋቱ እንዳትቀባጥር። ጥፋቷ ምንድነው? ጥፋት ስታጠፋ አገኘኋት። ላጠፋችሁ ጥፋት ራሴው ቅጣት ሰጠኋት። የሚገባትን ቅጣት ሰጠኋት። ኦኬ። እርሶ መናገር አይፈልጉም? ለማንም አልናገር። ኦኬ። ስለዚህ አቶ ተመስገን አንተን ነው የምጠይቀው። ደስታ የታገተችው ምን አይነት ጥፋት አጥፍታ ነው? እሱ ጥፋቷ ምንድን ነው? አንተ እንድትነግረኝ። ያው ውዴ አንቺ ንገሪያቸው ነው። ለእኔ ልንገር እንትን በል። ፈራሁ፣ ጨነቀኝ። ይኸውልህ የኔ ልጅ እንግዲህ ዋሽተንሃል። ደስታ ከጠፋች 3 ወር ይሆናል፣ 5 ወር አይደለም። እንዴ ማለት ለምን 5 ወር አላችሁኝ? ያው እኛ እንደነገርኩ ማንም ሊፈልጋት የመጣ ሰው የለም። ደስታን ጠይቆን የሚያውቅ ሰው የለም። አትታወቅም። ብዙ ሰፈራችንም ጭር ያለ ነው እንደምታየው። ሁሉም የራሱን ግቢ ችሎ የሚኖር ሰው ስለሆነ ደነገጥን። ከየት እንደመጣችሁም አላወቅንም። ይኸውልህ እንደዛ ያልንህ እኮ ጊዜው በረዘመ ቁጥር ሰው ጊዜውን ስናስረዝመው ሰው ማንም ሊጠይቃት የሚመጣም ሰው አይኖርም ብለን ነው። ከሄደችም ስለቁ ዝም በል ተመስገና። ምን አንተ ያመጣኸው ጣጣ ነው የማይለቀኝ። ዶጦሴን ይዘህ ዝም በል። አሁንም አትቀባጥራራ አንተ ሰውዬ ተው። በአንተ ጣጣ እኮ ነው ጣጣ ውስጥ እየገባን ይረሳሳል ትብልብኝ እኮ። ያው ጊዜው ሲረዝም ይረሳል ብለን ነው እንጂ ደስታ ከጠፋች 3 ወሯ ነው። ለምን እናንተ ማስረሳት አስፈለጋችሁ? አልጠፋችም። ያው እኛ ጠፋች ብለን 3 ወር ሆነዋልን እንጂ ለማረሳሳት አይደለም። ይኸውልህ ጉዳዩ እንዴት መሰለህ ልጄ፣
እኔ ዝም ብለህ ስማኝ። እንደምታውቀው ልጅ አልወለድንም እኔ እና እሱ ያቀድነው አንድ እቅድ ነበረን። አሁን ያለ ማለትም ይከብዳል ለመናገር፣ እንዴት ብዬ እንደምነግርህም አላውቅም። እሺ አሁን እቅዱ ምንድን ነው? ወይኔ ልበላቸው እንዴ? ልንገራቸው? ምን አለ አንተ ሰውዬ እንደው ዝም ብለህ ቁጭ ብትል። እንደው ኧረ ተው ዝም በል፣ ኧረ ተው ዝም በል። ካለመቀባጠር ስራ የለህም። ከከበደሽ ብዬ እኮ ነው። አሁን ይሄን ነገር ለመናገር እኔ አይከብደኝም እያልከኝ ነው? የሚከብደውን ነገር እንደው ዝም ብትል ምን አለ? እሺ ብትለኝና አፍህን ዘግተህ ቁጭ ብትል። ኧረ እንደው ምን ዕዳ ውስጥ ነው የገባሁት? ይኸውልህ ልጄ ምን መሰለክ፣ እኛ መውለድ አንችልም፣ እኔና ተመስገን። እኛ ደግሞ መለያየትም አንችልም፣ ተለያይተን መኖር አንችልም። እንደምታውቀው ከልጅነታችን ጀምሮ አብረን ስለሆነ መለያየት አንችልም። ስለዚህ ደስታን ያገትናት ከደስታ ልጅ ማግኘት ፈልገን ነበር። ቆይ ልጅ ማለት እንዴት ከደስታ እንዴት አይነቱን ልጅ ምን አይነት ልጅ ነው ማለቴ አልገባኝም። እኔ በደንብ እስኪ ለመናገር ሞክሪ እስቲ። ታሪኩ እንዴት መሰለ፣ እኔና ባለቤቴ ነበር ይሄን ሐሳብ ያሰብነው። አንድ ቀን ቁጭ ብለን ስናወራ ልጅ ማግኘትና በልጅ ተከበን የቤት ውስጥ በልጅ መጫወት እንዳለብን ተግባባን። ማንም ሳይሰማ የሰፈር ሰው የጎረቤት መሳቂያ መሳለቂያ ሳንሆን ቤተሰቦቻችንም ከቤተሰቦቻችን ብዙ ጫና፣ በተለይ ደግሞ እኔ ሴት ልጅ አይደለም ከሱ ቤተሰቦች የሱ እናት የሱ እህቶች ከቤተሰቦች በጣም ብዙ ጫና ያርፍብኝ ነበር። ያንን ለማድረግ ስንል ከደስታ ጋር በብር ተደራደርን ከባለቤቴ ልጅ እንድትወልድልኝ። ማለት አንቺም ተስማምተሽ ነው እንደዚህ ያደረግሽው? አዎ እኔ እንደነገርኩ ባለቤቴን በጣም ነው የምወደው። ጥሩ ሰው ነው፣ የዋህ ነው። እኔም በጣም ነው የምወድሽ። በዚህ አጋጣሚ እሺ ከዛ በኋላ ምንድን ነው የተፈጠረው? የተፈጠረውማ እንደነገርኩ ነው። ከሱ መለየት ስላልፈለግኩ እሱም ከኔ መለየት ስላልፈለገ ከደስታ ጋር በብር ተደራደረን በ500 ሺህ ብር። ግማሹን ብር ጉዳዩ ሲጀመር ልንሰጣት፣ ከወለደች በኋላ ደግሞ ግማሹን ብር ልንሰጣት ተነጋግረን ተስማምተን ነበር። ከዛ በኋላ እንደነገርኩ ከባለቤቴ ጋር ግንኙነት ጀመረች። ማለት እኔ በጣም ነገሩ ስብስብ እየሆነብኝ ነው። እሷም ተስማምታ የሚከብድ ነበር፣ ለእኛ የሚከብድ ነገር ነው። አዎ ደስታም ተስማምታ ነበር፣ ምክንያቱም ብሩ በዛ ያለ ስለነበረ ደስታም ፈቃደኛ ነበረች። ከጊዜ በኋላ ግን ፕሮሰሱ ከተጀመረ በኋላ ግን ደስታም ከጸነሰች በኋላ ጸባዩ ፈጽሞ ማናቃት ልጅ ሆነች። ደስታ የቤታችን ልጅ ናት፣ ጥሩ ልጅ ናት፣ የዋህ ናት፣ ታታሪ ናት። ኧረ ተመስገን እንደው ዝም በል እስኪ። እኔ እያስረዳሁት አይደል? ምንድነው እንዲህ ቅሽቅሽቅሽቅሽ የሚያደርግ ጥሩ ስራ እንደሰራ ሰው። እሺ ከዛ በኋላ ማለት ፕሮሰሱ ከተጀመረ በኋላ ለምንድን ጸባዩ የተቀየረው? ያው በማህፀኗ የያዘችው ልጅ የእሷም አይደል? ግማሽ አካሉ እኮ የእሷ ነው። ግማሹ የባለቤቴ ቢሆንም ግማሹ የእሷ ነው። ያው እንግዲህ ልጅ ከተጸነሰ ጀምሮ የእናትነት ፍቅሩ እየገባ መሄድ ሲጀምር ልጄን አልሰጥም ማለት ጀመረች። ልጁ የኔ ነው ማለት ጀመረች። ያ ጸባዩ ሲቀየር እኛ ደግሞ እንደነገርኩ ማንም ሰው አያውቅም ይሄን ነገር፣ ጎረቤትም አያውቅም፣ ቤተሰብም አያውቅም። ስለዚህ ይዛብን እንዳጠፋ ከመፍራት በኋላ እንዳትክደን ሚስጥራችንን ገበናችንን ሜዳ እንዳትበትንብን ከመፈለግ አንድ ክፍል ውስጥ እንድትቆይ ያደረግናት። እሺ ማለት እንደዛ ከሆነ እናንተ በደንብ እሷን አግባብታችሁ ከተስማማች ምን ካለች ለምን እሷ እንትን ትላለች? ማገቱ ደግሞ ይሄን ያህል ደረጃ ለምን ያደርሳችኋል ብዬ እኮ ነው። ለምን መሰለህ ይሄኔ ልጅ እንደነገርኩ እኛ በልጅ ጥማት በጣም የተሰቃየን ሰዎች ነን። በጣም የሁላ ዓመት ካለ ልጅ የተሰቃየን ሰዎች ነን። ስለዚህ ልጁ የኔ ነው ብላ እንዳትሄድብን፣ ልጁን ይዛብን እንዳትጠፋ ነው። ሴፍቲዋ እኮ እንደተጠበቀ ነው። ምግብ እናስገባላታለን። መቼስ ባልወልድም እኔ የነፍሰ ጥሩን ነገር አውቀዋለሁ። ጥሩ ቦታ ላይ ነው ያለችው።
እየተንከባከብናት ነው። እኛ የፈለግነው ብቻ ልጁ የኔ ነው ብላ ልጁን ይዛብን እንዳጠፋ ከመፈለግ ብቻ ነው፣ ከሌላ ክፋት አይደለም። የተነጋገርነው ስትወልድም እዚሁ ልትታረስ እዚሁ አጠገቧ ሆኖ እሷም ልጇን እያሳደገች እኛም ልጃችንን እያየን ቅርባችን ሆና በአቅራቢያችን ልጃችንን እያየን ነበር የተነጋገርነው። እኛ እንግዲህ የእርግዝና የሆርሞን ለውጥ ይሁን የምን ይሁን አላቅም። ከጊዜ በኋላ ማናቃት ደስታ ሆነች። ያቺ አመለሸጓ ደስታ፣ ያቺ ታዛዧ፣ ያቺ እሺ የምትለዋ ደስታ። ግማሹን ገንዘብ አስገብተን እንላታል። እንግዲህ ከጊዜ በኋላ ለመውጣት ስትል ነው ልብሷን ጠቅልላ ልትወጣ ስትል ነው ያስኳት እኔ። ማታ ላይ እንግዲህ ሰብስባ ልብሷን ይዛ እንግዲህ ከመሸ እሷም ወዴት ትሄዳለች? አገሯ ሩቅ ነው፣ አዳማ ነው ነግሬያለሁ። እዚህ ዘመድ አዝማድ የላትም። 3 ወር ሙሉ እሷን የሚጠይቃት ሰው ስላልነበረ ለዛም ብዬ ነው እንግዲህ አንዱ ቤት ሄዳ ደግሞ ልጄንም አጉል እንዳታረግብኝ እሷም አጉል እንዳትሆን ብዬ ገበናችንን ሚስጥራችን እንዳታወጣ ብዬ አንድ ክፍል ውስጥ አስቀመጥኳት። አሁን እኔ ምንም አልፈልግም። የምፈልገው ቀጥታ ደስታ የት እንዳገታችኋትና የት እንዳለች ብቻ እንድታሳይ ነው የምፈልገው። የሚባል ነገር የለም። አሁን ተነሽ፣ ሁለታችሁን ትመጣላችሁ። አሁን የምፈልገው ሁለታችሁም ወደ ህግ ከጋርዶች ጋር እንሄዳለን። ጋርዶች ነው አሁን ትይዙልኝና ቀጥታ ታሳዩኛላችሁ። መረጋጋት አይደለም፣ ለመረጋጋት ራሱ እናንተ ከዚህ በላይ መሆን የለባችሁም። ልጄ አትበኝ፣ ያለውን ነገር ልጄ አትበኝ። የምፈልገው የት እንደደበቃችኋት አሳዩኝ። ይኸውልህ ተረጋጋ፣ ድምፅህን ቀስ። ጎረቤት አለ፣ ድምፅ ምናምን አይደለም። እሺ ይኸውልህ ስማኝ፣ ቀስ በል። ይኸውልህ አካባቢ ያለ ጎረቤት አለ፣ እኛ እንደነገርን የተከበረን ሰዎችን አለን እዛ ሰርግ። እናንተ ሲጀመር ለክብር የምትበቁ ሰው አይደላችሁ። የሰው ህይወት እያበላሻችሁ የት እንዳገታችኋት አሳዩኝ። እናሳያለን። ተረጋጋ እባክህ። እሺ እንሂድ፣ አሁን እንሂድ። ጎረቤት አይሰማም። እሺ አሁን አሳዩኝ፣ እንሂድ። ተረጋጋ። እናሳያለን እኮ ተረጋጋ። በቃ እኔ የምፈልገው ነው። አንደርስም እንዴ? ምንድን ነው? ተረጋጋ፣ እንደርሳለን እኮ። ምንድን ነው ርቀቱ? እኔ እኮ ግራ ገባኝ እኮ። መጀመሪያ ተረጋጋ እስኪ። ተረጋጋ። ምንድን ነው? አንተ ቀሳቀረ ጎረቤት ይሰማል። ሰው የት ጋር ነው? ራቅ ነው እኮ በጣም። የሌላ ቦታ እየወሰዳችሁ ነው እንዴ? ነው ወይስ እንትን እያላችሁ? ትልቅ አይደል እንዴ እንደምታየው ነው። ቀስ። እሺ የት ቦታ ነው? የት ጋር ነው? ራቅ ነው እኮ በጣም። የት እየወሰዳችሁ? ይኸውልህ ልጅ ቆይ አሁን ቀስ በል ተረጋጋ። እንዳልኩ ጎረቤትም ይሰማል፣ ግቢም ሰው ይሰማል። እባክህ ድምፅህን ቀንስ። እኔ ተረጋግቻለሁ። አለችው ደርሰናል። እዚህ ነው። እሺ የት ጋር ናችሁ? በጣም ራቅ ነው። ይኸው እዚህ ነው ደርሰናል። ይኸው እሺ የት አለች ልጅቷ? መስገን አስገባው። ይኸው እዚህ ናት። ይኸውልህ ደስታ አናግሩ እስቲ። ደስታ እንዴ እዚህ ሽንት ቤት ውስጥ ነው እንዲያስቀምጣችኋት? ምንድን እያደረጋችሁ ነው? ምን አይነት ቦታ ነው? ሽንት ቤት እኮ ነው፣ እንኳን ሰው ሊቀመጥ በለች። እናት ደህና ነሽ? ምን ሆነሽ ነው? ምን ውስጥ ነው ያስቀመጡሽ? ምን ውስጥ ነው ያስገቡሽ? ደህና ነሽ እናት? እንዴት ነሽ? ካሜራማን ናስቲ አግዘኝ፣ አንድ አግዘኝማ እስቲ። ምግብ እንኳን እያበላችኋት ነው እንደዚህ እስክትሆን ድረስ? ምን እያደረጋችኋት ነበር? ምን ውስጥ ያስቀመጣችኋት? አግዘኝ እስቲ ካሜራማን። እናንተ ምን አይነት ሰዎች ናችሁ? ምንድን ናችሁ? ቁጭ በይ እስኪ እናት፣ ተረጋጊ እስኪ ተረጋጊ። አይዞሽ እሺ እናት። ምን አይነት ሰይጣን ናችሁ? በፈጣሪ ስም ምንድን ናችሁ እንዴ? ልጅቷ እንደዚህ እስክትሆን ድረስ ደህና ነሽ እናት? ደስተኛ ነኝ። ቆይ እናንተ እነማን ናችሁ?